ኤርምያስ 29:11 ላይ ለእናንተ የማስባትን ሐሳብን ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ይላል። ነገ ላይ ስታስቡ ክፉ ነው የሚሆነው። ነገ ላይ አይሳካልኝም፣ ነገ ላይ መልካም ነገር በህይወቴ አይመጣም፣ በጣም ኔጌቲቭ የሆኑ ነገሮችን ከሆነ ያወጣችሁ ያወርዳችሁ ያላችሁት ነው አይደለም። በእግዚአብሔር ታመኑ፣ ቃሉን አንብቡ። እግዚአብሔር ምንድነው ለእናንተ ያሰበው? እግዚአብሔር ስለእናንተ የሚለው ምንድነው? ስለ ቤተሰባችሁ የሚለው ምንድነው? ስለ ሪሌሽንሺፓችሁ እግዚአብሔር የሚለው ምንድነው? በደንብ ማሰብ መቻል አለባችሁ። እንግዲህ ከእግዚአብሔር የሆነ እንደ እግዚአብሔር ሐሳብ የሆነ ማለት ነው። እግዚአብሔር ያለው እግዚአብሔር የሰጣችሁ ተስፋ ከሆነ ማለት ነው። ምናልባት እግዚአብሔር አንዳንድ ጊዜ ሊከለክለን ይችላል። ለጥቅማችን ሲል እግዚአብሔር ሊከለክለን ይችላል። እንዳንጠፋ ሲፈልግ ሊከለክለን ይችላል። ነገር ግን ከእግዚአብሔር ጋር የተዋዋል ነው እግዚአብሔር ተስፋ የገባልን ነገር እሱ ይሆናል፣ መልካምም ነው። ኤርምያስ 29:11 ላይ ሲናገር ለእናንተ የማስባትን ሐሳብን ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ስለዚህ ክርስቲያን ተስፋው መጽሐፍ ቅዱስ ላይ እንደተጻፈ የሰላም ሐሳብ ነው ያለው። ተስፋችሁን በእግዚአብሔር ላይ አድርጉ። እግዚአብሔር ያውቃል። እግዚአብሔር ስለኛ የሚያስበው ሐሳብ የመልካም ሐሳብ ነው እንጂ የክፉ ሐሳብ አይደለም። ክርስቲያን ያው የሆነ ተስፋ አለው። ምክንያቱም ደግሞ ካላችሁ ተስፋው ማላይ ስለሆነ እግዚአብሔር ላይ ስለሆነ ተስፋችሁን ከነገሮች ከሁኔታዎች ከሰዎች አንስታችሁ ተስፋችሁን እግዚአብሔር ላይ አድርጉ። መዝሙረ ዳዊት ላይ ሲናገር 39:7 ላይ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ካንተ ዘንድ ነው ይላል። ስሙ ይባላል። ክፍሉ እንደምታዩት አሁንስ ማን ነው ተስፋዬ? ተስፋ ያደረኩት ተስፋ የማደርገው ነገር ምንድነው? ይሆንልኛል፣ ይሳካልኛል የምለው ነገር ምንድነው? ተስፋዬ ማን ነው? እግዚአብሔር ነው። ስሙ ይባላል። ስለዚህ ማንን ተስፋ እናድርግ? እግዚአብሔርን ተስፋ እናድርግ። ነገ መልካም ይሆናል፣ ነገ ብሩህ ይሆናል። እግዚአብሔርን ተስፋ እናድርግ እንጂ ኢኮኖሚን አይተን በቃ የኔ ነገር አበቃለት ምንል ከሆነ ተስፋችን በዚህ ምድር ኢኮኖሚ ላይ የተመሰረተ ሆኗል ማለት ነው። ነው አይደለም። ተስፋችን እግዚአብሔር የሚያኖረን እግዚአብሔር ነው። በህይወታችን ውስጥ በመናልፍበት ሁኔታ ስላልተከናወነልን በቃ የኔ ነገር አብቅቶለታል ማለት አይደለም። ተስፋችን ማን ይሆን? እግዚአብሔር ይሆን። ትዕግስቴም ካንተ ዘንድ ነው ይላል። ስለዚህ በነገራችሁ ላይ ተስፋ ትዕግስትን ደግሞ ይጠይቃል። መታገስ መቻል አለብን። ተስፋችን እንዲፈጸም ምን መሆን መቻል አለብን? በትዕግስት ማለፍ መወጣት መቻል ይኖርብናል ማለት ነው። አንድ ሐሳብ አንስቼ ልጨርስ። ወንድማችሁ አገልጋይ አዲሱ ድንቁ ነኝ። የዩቲዩብ ቻናሉን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ስለ ተስፋ ነው እያወራን ያለነው። ወዳጆቼ ይህን የምትመለከቱኝ ተስፋ አለ። ከእግዚአብሔር ዘንድ የሆነ ተስፋ አለ። ተስፋችሁ በእግዚአብሔር ላይ አድርጉ። ተስፋችሁ በሁኔታዎች ላይ አታድርጉ። ተስፋችሁ በትምህርታችሁ፣ በገንዘባችሁ፣ በስራችሁ፣ በቤተሰባችሁ ተስፋችሁን አታድርጉ። አታድርጉ። ተስፋችሁን በእግዚአብሔር ላይ አድርጉ። አሁንስ ተስፋ የማን ነው? እግዚአብሔር አይደለምን? ተስፋችሁ እግዚአብሔር ይሁን። በመጨረሻ የእግዚአብሔር ተስፋዎች እርግጠኝነትን ላሳያችሁ እፈልጋለሁ። ከእግዚአብሔር ዘንድ የሆኑ እግዚአብሔር የሰጣችሁ ቃል የገባላችሁ ሊሆን ያሉ ተስፋዎች ምን ያህል እርግጠኛ እንደሆኑ 5 ነጥቦችን ጠቅሼላችሁ አጠቃልላለሁ። እግዚአብሔር ሊዋሽ ወይንም ቃሉ ሊለውጥ አይችልም። እግዚአብሔር የተዋዋላችሁት እግዚአብሔር ያላችሁ እግዚአብሔር የተናገራችሁ ነገር በህይወት ውስጥ ተስፋ የሚያስቆርጡ ሁኔታዎች ቢመጡ እንኳን እግዚአብሔር ሊዋሽ አይችልም።
ቃሉን ደግሞ ሊለውጥ አይችልም። አንደኛ ሳሙኤል 15:29 ላይ የእስራኤል ኃያል እንደ ሰው የሚጸጸት አይደለምና አይዋሽም አይጸጸትም አለው። የእስራኤል ኃያል እግዚአብሔር እንደ ሰው የሚጸጸት አይደለም። ለምን ይሄንን ነገር አደርጋለሁ አልኩኝ? ሰዎች ሊሉ ይችሉ ይሆናል። ከአቅማቸው በላይ የሆነ ነገር ተስፋ ገብተው ቃል ገብተው ላይፈጽሙ ይችሉ ይሆናል፣ ውስን ስለሆነ። እግዚአብሔር ግን ሰው አይደለም፣ እንደ ሰው አይጸጸትም፣ ደግሞም አይዋሽም። እግዚአብሔር የተናገረውን ነገር ይፈጽማል፣ ያደርጋል። ሁለተኛ ተስፋዎቹ ጸንተው የሚቆሙ ዋልታዎች ናቸው። ማቴዎስ ወንጌል 24:35 ላይ እንደሚናገረው ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። በፍጹም እግዚአብሔር የገባልንን የተስፋ ቃል ሳይፈጽም አያልፍም፣ ሳይፈጽም አይቀርም። ዋልታዎች ናቸው፣ ምሰሶዎች ናቸው፣ ምንም የሚነቃነቁ አይደሉም ማለት ነው። ሶስተኛ ላይ እግዚአብሔር ችሎታና ኃይል አለው። የገባልን የትኛውም አይነት ተስፋ የመፈጸም ብቃት አለው፣ ችሎታ አለው። ሮሜ 4:17-21 ላይ ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ይላል። ምን የሚያደርግ? ለሙታን ሕይወትን ይሰጣል። የሚገርማችሁ ነገር የሌለውን ነገር እንዳለ አድርጎ ምን ያደርጋል? ይጠራል። ስሙ ይባረክ። በጣም የሚገርም ቃል። የሌለውን ነገር እንዳለ አድርጎ የሚጠራ አምላክ ነው። እግዚአብሔር ማንንም ተማምኖ አይደለም ለእናንተ ተስፋ የገባ፣ ራሱን ተማምኖ። አራተኛ የተገባውን የተስፋ ቃል ሊፈጽም አይዘገይም። ምናልባት እኛ ሊመስለን ይችላል፣ እግዚአብሔር አይዘገይም። በራሱ ጊዜ በራሱ ሰዓት መልካም በሆነ ሰዓት በሚያስፈልገን ሰዓት እግዚአብሔር የገባልንን የተስፋ ቃል ይፈጽማል፣ ደግሞም አይዘገይም። አምስተኛና የመጨረሻው የእግዚአብሔር ተስፋዎች በክርስቶስ ሞትና ትንሣኤ የጸኑ ቃል ኪዳኖች ስለሆኑ ውድ የሆኑና ፍጹምነት ያላቸው ናቸው። መጀመሪያ ላይ አንስቼላችኋለሁ ስለ ተስፋዎች፣ የክርስቲያን ተስፋዎች። እነሱን ተመልሳችሁ ማድመጥ ትችላላችሁ። ስለዚህ በምን የጸኑ ናቸው? በክርስቶስ ሞትና ትንሣኤ የጸኑ ቃል ኪዳኖች ናቸው። ምንድነው እያለን ያለነው? እርግጠኛ የተቆኑባቸው ተስፋዎች ናቸው ማለት ነው። ስሙ ይባረክ። ስለዚህ ክርስቲያን በተስፋ ነው የምንኖረው። እግዚአብሔርን እያመንን ተስፋ እያደረግን እንኖራለን። አንዳንድ በህይወታችን የሚመጡ ነገሮች ተስፋችንን ሊያጨልሙ አይገባም። ተስፋችንን ሊያጨልሙ ህይወት አበቃ አይደለም። የህይወት ማብቂያ አይደለም። ሰዎች ቢከዱን የህይወት ማብቂያ አይደለም። ያመነው ወዳጅ ጀርባውን ቢሰጠን የህይወት ማብቂያ አይደለም። በጣም የጠበቅነው ነገር ሳይሆን ቢቀር የህይወት ማብቂያ አይደለም፣ መጨረሻ አለ። እግዚአብሔር አለ። ተስፋችን ማን ነው? አሁንም እግዚአብሔር። ነገሮች ባይሆኑ ባይከናወኑ ባይሳኩ ተስፋችን ማን ነው? እግዚአብሔር። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ቅዱሳን በዚህ አይነት ሁኔታ ውስጥ ያላችሁ ብትኖሩ ግራ በመጋባት ተስፋ በመቁረጥ በጨለምተኝነት ግራም ቀኝም ስትመለከቱ ማንም ምንም ሊያወጣችሁ በማይችል ሁኔታ ውስጥ ያላችሁ ሊመስላችሁ ይችላል። እግዚአብሔርን ተመልከቱት። እግዚአብሔርን እዩት። ተስፋችሁን እግዚአብሔርን አድርጉ። ኢዮብ 14:7-8 ያለውን ቃል አንብቡ። ዛፍ ቢቆረጥ ደግሞም ያቆጠቁት ዘንድ ቅርንጫፍም እንዲያበቅል ተስፋ አለ። ስሩም በምድር ውስጥ ቢያረጅ በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል፣ እንደ አትክልት ቅርንጫፍ ያወጣል። ስሙ ይባረክ። ዛፍ እንኳን ቢቆረጥ በቃ አንድ የተቆረጠ ዛፍ አበቃለት ነው አይደለም የምንለው። የሚገርማችሁ ነገር ግን ከውሃ ሽታ የተነሳ የተቆረጠው ዛፍ ዳግም ቅርንጫፍን ያወጣል፣ ዳግም ህይወትን ይዘራል። አበቃለት ተቆረጠ የተባለ ጉዳይ ማለት ነው። ስሩ እንኳን ቢያረጅ በመሬት እንኳን ቢሞት ስሩ ባይኖር ዛፍ ያለ ስር ስለማይታሰብ ከውሃ ሽታ ግን የተነሳ
ያቆጠቁጣል፣ እንደ አትክልት ቅርንጫፍም ያወጣል ይላል። ስሙ ይባላል። ስለዚህ ምንም አይነት ሁኔታ ውስጥ አበቃ ያላችሁት ጉዳይ፣ ሞቷል ያላችሁት ጉዳይ፣ ተቀብሯል ያላችሁት ጉዳይ አለ። ስለዚህ ያ ጉዳይ የእናንተን ተስፋ ሊገል አይገባም። ተስፋችሁን ማን ላይ አድርጉ። ሊሆን ይችላል ነገሮች ቆመው ሊሆኑ ይችላሉ። እግዚአብሔርን ተስፋ አድርጉ። ስሙ ይባላል። ሃሌሉያ። እዚህ እግዚአብሔርን ምን አሉ? ተስፋ አድርጉ። ተስፋችሁ እግዚአብሔር ላይ አድርጉ። እግዚአብሔር አዲስን ነገር ማድረግ ይችላል። እግዚአብሔር ዳግም ነገሮችን መቀየር ይችላል። ለሞተው ነገር እንኳን እግዚአብሔር ሕይወትን መስጠት ይችላል። እግዚአብሔር ተስፋን ያለመልማል። እግዚአብሔር ተስፋን ያድሳል። አይኖቻችሁ ወደ እግዚአብሔር ይሆን። ሃሌሉያ። ተስፋችሁ ይለምልም። ጸልይላችኋለሁ። ተስፋ የቆረጣችሁ፣ ያዘናችሁ፣ ግራ የተጋባችሁ፣ መሄጃ የጠፋችሁ፣ የምትይዙት የምትጨብጡት ያጣችሁ በኢየሱስ ስም አሁን ተስፋችሁ ይለምልም። ተስፋችሁ ይለምልም። ተስፋችሁ ይለምልም። አዎ ተስፋ አለን። ተስፋችንም ደግሞ በልዑል በእግዚአብሔር ሁሉን በሚችለው አምላክ በእግዚአብሔር ላይ ነው ተስፋችን። We're